አንዳንዶቹ ታላቅ መንፈሳዊ መሪ፣ የዘመኑ ፈላስፋና ነፃነትን የሰበከ መምህር ይሉታል። ሌሎች ደግሞ የአምልኮ ቡድን ከልት መሪ፣ ቁሳቁስ አምላክ እና አደገኛ ሰው አድርገው ያዩታል። እሱ ኦሾ ወይም በሌላ ስሙ ባግዋን ሺር ራጅኒሽ ይባላል። በ20ኛው ክፍለ ዘመን ከነበሩት መንፈሳዊ መሪዎች መካከል እንደሱ በዓለም አቀፍ ደረጃ መነጋገሪያና አወዛጋቢ የሆነ ሰው የለም። ዛሬ በዚህ ቪዲዮ ስለ ኦሾ ብዙዎች የማይናገሩትን፣ ከህዝብ ዓይን የተደበቁትን እና ዓለምን ያስደነገጡትን ያልተሰሙ አወዛጋቢ ታሪኮችን እንመረምራለን። ዝግጁ ከሆናችሁ ወደ ታሪኩ። ኦሾ በህንድ ውስጥ ታዋቂነት ካተረፈ በኋላ በ1981 ዓ.ም ተከታዮቹን ይዞ ወደ አሜሪካ ኦሪገን ግዛት ተጓዘ። እዚያም በረሃ የነበረውን ሰፊ መሬት በመግዛት ራጅኔሽ ፑራም የተባለች ራሷ ህግና አስተዳደር ያላትን ራሱን የቻለች ከተማ መሰረተ። በአጭር ጊዜ ውስጥ በሺዎች የሚቆጠሩ የአውሮፓና የአሜሪካ ባለሀብቶች፣ ምሁራንና ወጣቶች ንብረታቸውን ሽጠው የኦሾን ቀይ ልብስ በመልበስ ወደዚች ከተማ ፈለሱ። ከተማ የራሷ ፖሊሲ፣ አየር ማረፊያና የጦር መሳሪያ የታጠቁ ጠባቂዎች ነበረዋት። ነገር ግን ይህ የአሜሪካ ህልም ሳይሆን የአሜሪካ መንግስት ትልቅ ስጋት መጀመሪያ ነበረ። አብዛኞቹ መንፈሳዊ መሪዎች ስለ መንፈሳዊነት ሲያስተምሩ ከቁሳዊ ነገር መራቅን ይሰብካሉ። ኦሾ ግን ፍጹም ተቃራኒ ነበረ። የድሃው ሰው ጉሩ መሆን እንደማይፈልግ በግልጽ ይናገር ነበረ። በኦሪጎን በነበረበት ወቅት በዓለም ትልቅ መነጋገሪያ የሆነውን 93 ሮልስ ሮይስ የቅንጦት መኪናዎችን አከማችቶ ነበር። ተከታዮቹ በየቀኑ አዲስ መኪና እንዲነዳ ይገዙለት ነበር። ኦሾ መንፈሳዊነትና ሀብት አብሮ መሄድ ይችላሉ የሚል ፍልስፍና ነበረ። ይህ አቋሙ ግን በብዙሃን ዘንድ መንፈሳዊ ነጋዴ በሚል ክፉኛ አስገምግሞታል። ወደ ዋናው አስፈሪው ታሪክ ስንመጣ በ1984 ዓ.ም ራጅናሽ ፑራም እና በአካባቢው አሜሪካውያን ነዋሪዎች መካከል ያለው ውጥረት ከረረ። የኦሾ ተከታዮች በአካባቢው ምርጫ ላይ ተጽዕኖ ለመፍጠርና የራሳቸውን ሰው ለማስመረጥ ወሰኑ። ለዚህም ሲሉ የኦሾ ቀኝ እጅ የነበረች ማአናንድ ሼላ እና የቅርብ ረዳቶቹ በአካባቢው በሚገኙ 10 ምግብ ቤቶች ሳላድ ባርስ ላይ ሳልሞኔላ የተባለ ባክቴሪያ በመርጨት መርዝ በቀሉ። በዚህ ጥቃት ከ700 በላይ ንጹሃን ዜጎች በጠና ታመሙ። ይህ ድርጊት በአሜሪካ ታሪክ ውስጥ የመጀመሪያ እና ትልቁ ባዮሽብር ጥቃት ባዮሎጂካል ቴረር አታክ ተብለው ይመዘገባል። ኦሾ በኋላ ላይ ድርጊቱን የፈጸሙት ሺላ እና ግብረ አበሮች መሆናቸውን እሱ እንደማያውቅ ቢናገርም የኦሾ ስም ግን ከሽብርተኝነት ጋር ለዘላለም ተያያዘ። ከዚህ ቅሌት በኋላ የአሜሪካ መንግስት በኦሾ ማህበረሰብ ላይ ጥብቅ እርምጃ ወሰደ። ኦሾ በኢሚግሬሽን ህግ ጥሰት ተከሶ በቁጥጥር ስር ዋለ። ከአሜሪካ ከተባረረ በኋላ ወደ 21 የሚጠጉ የዓለም ሀገራት ጥገኝነት ቢጠይቅም ሁሉም ሀገራት ድንበራቸውን ዘጉበት። በመጨረሻም ወደ ትውልድ ሀገሩ ህንድ ተመለሰ። በ1990 ዓ.ም በተወለደ በ58 ዓመቱ በድንገት ከዚህ ዓለም በሞት ተለየ። ተከታዮቹ የአሜሪካ መንግስት በቁጥጥር ስር አውሎት የነበረበት ወቅት ራዲዬሽን መርዝ ሰጥቶት ነው የሞተው የሚል ምስጢራዊ ክስ ያቀርባል። ሞቱ እስካሁን ድረስ ብዙ ምስጢሮች የተሸሸጉበት እንቆቅልሽ ነው። ኦሾ ሲጠቃለል ምን አይነት ሰው ነበር? ለአንዳንዶቹ የአእምሮ ነፃነት የሰጠ፣ መገለጥ የደረሰበት መምህር፣ መጽሐፎቹ ዛሬም በዓለም ዙሪያ በሚሊዮኖች ይሸጣሉ። ለሌሎቹ ደግሞ በስልጣንና በገንዘብ የሰከረ፣ ተከታዮችን ለጥፋት የዳረገ አደገኛ ሰው ነው። እናንተ ስለ ኦሾ ምን ታስባላችሁ? እውነተኛ ፈላስፋ ወይስ አታላይ? ሀሳባችሁን በኮመንት መስጫው ላይ አስፍሩልኝ። ቪዲዮን ከወደዳችሁ ላይክ፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ በሌላ በአስደናቂ ታሪክ እስክንገናኝ ቻው።